ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። ባሳለፍነው የጥቅምት ወር ከፍተኛ የሳይበር ጥቃት ከተፈጸመባቸው ሀገራት መካከል ኢትዮጵያ ቀዳሚዋ ናት ተባለ። በርካታ የአፍሪካ ሀገራት ባሳለፍነው ጥቅምት ወር ከፍተኛ የሳይበር ጥቃት የተፈጸመባቸው ቢሆንም የኢትዮጵያን ያክል ግን አይደለም ተብሏል። በዓለም አቀፍ ደረጃ የተፈጸሙ የሳይበር ጥቃቶችን በመተንተን መረጃን የሚያወጣው ቼክ ፖይንት ሶፍትዌር ቴክኖሎጂ ይፋ ባደረገው መሰረት እንደ አውሮፓውያን አቆጣጠር በ2024 የጥቅምት ወር ሪፖርት መሰረት ከፍተኛ የሳይበር ጥቃት ከተፈጸመባቸው ሀገራት መካከል ኢትዮጵያ ቀዳሚ ሆናለች። በዓለም አቀፍ ደረጃ ከፍተኛ የሳይበር ስጋት በጨመረበት በአሁኑ ወቅት ኢትዮጵያ 96.8 በማስመዝገብ አንደኛ ደረጃ እንድትይዝ አድርጓታል። በአፍሪካ ደረጃ ከኢትዮጵያ በመቀጠል ተጋላጭ የሆነችው አንጎላ ስትሆን ያስመዘገበችውም 74 መሆኑን ሪፖርቱ አመላክቷል። ኡጋንዳ 61 በማስመዝገብ በዓለም አቀፍ ደረጃ 10ኛን ይዛለች ተብሏል። የአንድ ሀገር የሳይበር ጥቃቶች ተጋላጭነትን ለመመዘን የሚያገለግለው መለኪያ ኖርማላይዝድ ሪስክ ኢንዴክስ ሲሆን ይህም በርካታ ምክንያቶችን ከግምት ውስጥ ያስገባል። ለአብነትም በሀገሪቱ መሰረት ምናልባትም ልማቶችና ድርጅቶችን ኢላማ ያደረገ የሳይበር ጥቃት ድግግሞሽ ይገኝበታል። በተጨማሪም የተፈጸመው የሳይበር ጥቃት ክብደት በመመዘኛነት ያስቀምጣል። ያስከተለውም የገንዘብ ኪሳራና በአገልግሎቶች ላይ የፈጠረው መስተጓጎልን በግምት ውስጥ ከቶ ነው። እነዚህን ሁኔታዎች በመቆጣጠር ተቋማቱና ድርጅቶቹ መደበኛ ስራቸውን እንዲያከናውኑ የሚያደርጉ ሀገራት በተቋሙ የሚመዘግብላቸው ነጥብ ተጋላጭነታቸው አነስተኛ መሆኑን በሚያሳይ ቁጥር መሆኑን ከተቋሙ ያገኘው መረጃ ያሳያል። በደቡብ አፍሪካ 37.1 በማስመዝገብ በዓለም ደረጃ 63ኛን ይዛለች። ጎረቤት ሀገር ኬንያ 53.4 በማስመዝገብ 18 ደረጃ ላይ ነች። የተራቀቁ የመረጃ ስርቆቶች መበራከታቸው እየጨመረ ያለው እውነታን አጉልቶ ያሳያል ሲሉ የገለጹት የቼክ ፖይንት ሶፍትዌር ቴክኖሎጂ ምክትል ፕሬዝዳንት ሲሆኑ በሳይበር ጥቃት የሚፈጸሙ ወንጀሎችና ዘዴዎቻቸው እየተራቀቁ በመምጣታቸውና በጥቃቶቻቸው ኢላማ የሚደረጉ ዘርፎች እየተበራከቱ መሆናቸውን በብቃት መመልከት የሚያስችሉ አቅሞችን መፍጠር ከተለመደው የመከላከያ መንገድ መውጣት ያስፈልገዋልም ብለዋል። ራስ ገዟ ሶማሌላንድ ፕሬዝዳንታዊ ምርጫን እያካሄደች ነው። ሶማሌላንድ ለቀጣይ 5 ዓመታት የሚመራትን ፕሬዝዳንት የምትመርጥበትን ፕሬዝዳንታዊ ምርጫ በዛሬው ዕለት እያካሄደች ትገኛለች። በፕሬዝዳንታዊ ውድድር ወቅቱም ፕሬዝዳንት ሙሴ ቢሂ ከኩልምዬ ፓርቲ፣ አብዱራህማን መሐመድ አብደላሂ ሴሮ ከዋዳኒ ፓርቲና ፋይሰል አሊ ዋራቤ ከዩሲአይዲ ፓርቲ እየተሳተፉ ይገኛሉ። ከፕሬዝዳንታዊ ምርጫው ጎን ለጎን በየ5 ዓመቱ የሶማሌላንድ ክልሎች 20 በመቶ ድምጽ ለማግኘት 10 የፖለቲካ ድርጅቶች እየተወዳደሩ ነው። ይህ ድምጽ ማግኘታቸውም ለቀጣይ ምርጫዎች በይፋ የፓርቲነት ስያሜን ይሰጣቸዋል። መራጮች ከፕሬዝዳንታዊ ምርጫና ለፖለቲካ ድርጅቶች ምርጫ የሚሆን 2 የምርጫ ወረቀቶች ይሰጣቸዋል። አብዱራህማን ኪሮ በተለይ በመጨረሻው ቀን የምርጫ ቅስቀሳ ላይ ከምክትል ፕሬዝዳንት አብዱራህማን አብደላሂ እስማኤል ድጋፍ ማግኘታቸውን ተከትሎ ከፍተኛ የህዝብ ድጋፍ አግኝተዋል ሲል የፑንትላንድ ጋሮዌ ዘግቧል። ይህ ድጋፍ ለ5 ዓመታት የሶማሌላንድ መሪ ሆነው ያገለገሉትን ፕሬዝዳንት ሙሴ ቤሂን የሚፈታተን ነው ተብሎ ይታሰባል። የምርጫ የመጀመሪያዎቹ ውጤቶች ዛሬ ማታ ይታወቃሉ ተብሎ ይጠበቃል። የመገናኛ ብዙሃን ማሻሻያ አዋጁ የባለስልጣኑ ገለልተኝነትና ነጻነትን ጥያቄ ውስጥ የሚያስገባ ነው በሚል ትችት ቀረበበት። ለተወካዮች ምክር ቤት የቀረበው የኢትዮጵያ መገናኛ ብዙሃን ረቂቅ ማሻሻያ አዋጅ የመገናኛ ብዙሃን ባለስልጣንን ገለልተኝነትና ነጻነት ጥያቄ ውስጥ የሚያስገባ ነው በሚል በ14 የመገናኛ ብዙሃን ባለሙያዎች ማህበርና የሲቪል ማህበረሰብ ድርጅቶች ትችት ቀርቦበታል። አዲሱ ማሻሻያ የባለስልጣኑ ዋና ዳይሬክተር ሹመት ለጠቅላይ ሚኒስቴሩ መሰጠቱ እንዲሁም በነባሩ አዋጅ ከቦርድ ተሰጥተው የነበሩ የፍቃድ ወይም የምዝገባ ምስክር ወረቀት አለማደስ፣ ማገድ፣ መሰረዝ፣ የጽሁፍ ማስጠንቀቂያ መስጠት የመሳሰሉ ኃላፊነቶች አሁን ለባለስልጣኑ መሰጠታቸው ትችት ቀርቦበታል። ስልጣንን ጠቅልሎ ለአንድ አካል ከመስጠት በሂደትም ላልተገደበ ተጽዕኖ በር ከመክፈቱ
በተጨማሪም የባለስልጣኑ ገለልተኝነትና ነጻነትን ጥያቄ ውስጥ የሚያስገባ ረቂቅ አዋጅ ያደርገዋል ሲሉም ገልጸዋል። የአዋጁ ማሻሻያ አስፈላጊነት ላይ ገለልተኛ ጥናት ባልተደረገበት፣ በቂ የባለድርሻ አካላት ውይይት ባላካሄዱበት ሁኔታ ረቂቁ በሕዝብ ተወካዮች ምክር ቤት እንዲጸድቅ መቅረቡ አግባብነት የለውም ሲሉ ማህበራቱና ድርጅቶቹ በጋራ በወጡት መግለጫቸው ተችተዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም